ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። የክብሩ ይስፋ ለመድኃኔዓለም። ደህና ነኝ። አቦይ ስብሃትን ታውቋቸዋላችሁ አይደል? የህወሓት ዋና ቀንደኛ ፖለቲካ ነበሩ። በነገራችን ላይ አቦይ ስብሃት በኢትዮጵያ በፖለቲካ ተሳትፋቸው አንደኛ ናቸው። በትግል ከነመለስ ይቀድማሉ፣ ከነመለስ ዜናዊ ማለት ነው። ግን አቦይ ስብሃት ስልጣን ይዘው የመሩት ድርጅት የለም። ምን እንደሆነ ግራ ነው የሚገባኝ። የሚመሩትን ወደ መሪ ደረጃ የሚመጡት ግን ያመጡ ነበር። እከሌ ለዚህ ቦታ ይመጥናል ብለው ያመጡ ነበር። ለምሳሌ መለስን ከኔ አንተ ትሻላለህ ብለው አቦይ ስብሃት ናቸው ወደ ህወሓት የድርጅት መሪ ጸሐፊ አድርገው ያመጡት ማለት ነው። እና አመለካከታቸው አንዳንዴ ማን የት ቦታ መቀመጥ እንዳለበት የሚያውቁ ነበሩ ማለት ነው። ውስጥ ሆነው ግን የሚሰሩት ሴራ በጣም አደገኛ ነው። በጣም አደገኛ ማለት ነው። አሁን የረቀቀውን ህገ መንግስት ከማርቀቅ አንጻር፣ ሐሳብ ከመስጠት አንጻር ቁጥር አንዱ አቦይ ስብሃት ናቸው። ቁጥር አንዱ ማለት ነው። እና ምን ማለት ፈልጌ ነው? አብይ ወደ ስልጣን ሲመጣ አብይ ስልጣን መምጣት የለበትም፣ ጂኒ ነው፣ አብይ ማለት ጂኒ ነው ብለው ተናግረው ነበር። እና እኔ አመለካከታቸው አቦይ ስብሃት በጣም ትክክል ነው ብዬ ነው የማስበው። በጣም ትክክል ነው ማለት ነው። የህወሓት መሪዎችን ከሳቸው በኋላ የታገሉትን እሳቸው መሪ ሳይሆኑ ወደ መሪ ያመጡ የነበሩ አቦይ ስብሃት ናቸው። አብይም ስልጣን ሲይዝ ጂኒ ነው ለኢትዮጵያ አይበጃትም ብለው መጀመሪያ ወቀሶ አብይን አቦይ ስብሃት ናቸው። እና እኔ በጣም አመለካከታቸው የሚያዩት አቅጣጫቸው አንድን ሰው የሚገመግሙበት ችሎታቸው በጣም ሀያል ነው ብዬ ነው የማስበው። ይኸው ጂኒ ሆኖ አብይ አህመድ እስካሁን ድረስ የኢትዮጵያን ህዝብ ያሰቃያል ማለት ነው። በነገራችን ላይ አብይ አህመድ ሃይማኖት የለውም ሃይማኖት። ቸርቻ ሄድ፣ ቤተክርስቲያን ሄድ፣ መስጊድ ሄድ፣ ሃይማኖት የለውም። በቃ ሚስቱ ካቶሊክ ነገር መሰለች። አዎ እሷ ካቶሊክ ናት፣ እሷ አምናለች። በቃ ችግር የለውም። እሱ ግን ሃይማኖት የለሽ ስለሆነ የኢትዮጵያን ሃይማኖት አንዴ ክርስቲያኖችን ያስረሽናል፣ አንዴ ካቶሊኮችን ያስረሽናል፣ አንዴ ክርስቲያኖችን ያስረሽናል። ውድ የኢትዮጵያ ህዝብ ይሆን አንድ ሁነህ ማለት ነው። አንድ ሁነህ ይህን ሰውዬ መጣል መቻል አለብህ። እኛ ሻማ መለኮስ፣ ተቃውሞ መውጣት አብይ አይገባውም። ዶማ ነው፣ ምንም አይገባውም። ከሰይጣን ጋር ቢሆን መተባበር መቻል አለብህ ይህን ሰውዬ ለማውረድ ማለት ነው። ከሰይጣን ጋር ቢሆን በቃ አብይን የሚጥል አብይን ለመጣል የሚተባበር አካል ካለ ሰይጣንም ይሁን አብይ ሰይጣን እኮ ማድረግ ከሚያደርገው በላይ አብይ በኢትዮጵያ ህዝብ ላይ አድርጓል። ማድረግ ከሚያደርገው ሰይጣን ከሚያደርገው መጥፎ ነገር የበለጠ አብይ አድርጓል። እንደው ሰይጣን በአካል ቢጠየቅ ማለት ነው በአብይ ክፋት አልደረስኩበትም እንደሚል እርግጠኛ ነኝ። በአብይ ክፋት ማለት ነው። ሰው ከማስገደል ማለት ነው። እነ ሳረን እኮ አብይ እኮ ነው ያስገደላቸው። እነ አሳምነው የሞቱ ጊዜ ማለት ነው። እነ ሳረ ጀነራል ሳረ መኮንን ነው ማን የሚባለው? ይሄ ትግሬው ሰውዬ ማለት ነው። አንድ አውሮት የሞተ ሰውዬ አለ፣ ስሙን ለጊዜው አላስኩትም። እነሱን ያስገደላቸው እኮ እሱ ነው። ጠቅላይ ኤታማዦር በነበሩበት ሰዓት ማለት ነው። የሱን ኦሮሞኛ ተናገሮችን ይሄንን ጭሳን ብርሃኑ ጁላን 3 ጊዜ የተማረከውን ወደ ስልጣን ለማምጣት እነ ሳረን ያስገደላቸው አብይ ነው። አብይ የኦሮሚያው ፕሬዝዳንት በእህል ተመርዞ እንዲሞት ያደረገ አብይ ነው። ስሙ ለጊዜው ጠፋብኝ። ከዚህ አሁን በፊት የነበረው ማለት ነው ስሙ ጠፋብኝ። እህል ተመርዞ ስብሰባ ላይ ተቀምጦ የተመረዘ እህል በልቶ ነው የሞተው። አብይ ነው እኮ ያስገድለው ያንን። አብይ የማያደርገው ስራ የለም በቃ። ስለዚህ አብይን ለመጣል ከሰይጣንም ጋርም ቢሆን መተባበር መቻል አለብን። እውነቴን ነው የምላችሁ። ምንም አይሰራም አብይ ለኢትዮጵያ በቃ አይበጅም። በታምር ለከሌ ይሆናል ብለህ የማታስቀምጠው አይደለም አብይ።
በአሁኑ ሰዓት እኮ የአማራ ክልል እየተመራ ያለ እኮ በእነ ሽመልስ አብዲሳ ነው። እርግጠኛ ሆኜ ነው የምነግራችሁ። ይሄን ሽመልስ አብዲሳ ወስኖ የላከውን ነው ይቺ የኛዋ ደንቆሮ የምታስፈጽም። ይቺ የአረጋ የሚሏት ኩል እንትን የሆነች ጊንጥ ማለት ነው፣ ቀንድ አውጣ እና አብይ ያላስገደለው ባለስልጣን የለም። አብይ ያላስገደለው ባለስልጣን የለም። አብይ ያላስገደለው ባለሀብት የለም። አብይ ማለት ጂኒ ነው ያሉ አባይ ስብሐት ልክ ናቸው፣ ትክክል ናቸው። በጣም ነው የሚገርመኝ ነው የእሳቸው ነገር። እኔ ያን ያክል ሰው እንዴት እንደሚያው ይገርመኛል። በቃ ገና ወደ ስልጣን ከመምጣቱ እኮ ነው አብይ ጂኒ ነው፣ ጂኒ ያለበት የሰው ደም የሚበላ ማለት ነው፣ የሰው ደም የሚጠጣ ማለት ነው። ስለዚህ የኢትዮጵያ ሕዝብ ተባበር፣ ዝም ብለህ እንዳትሸወድ። ከሰይጣን ጋርም ይሁን ተባበር። አብይን የሚጥል ምንም ችግር የለብን። እሱ ከኤርትራ ጋር ሆኖ አይደለም እንዴ የትግራይን ሕዝብ ያስጨረሰ? የኤርትራ ጦር እኮ ገብቶ የትግራይን ሕዝብ እኮ ጨርሶታል። ረሳችሁት እንዴ? ጨርሷል እኮ አክሱም፣ አድዋ፣ በቃ ከአክሱም ከአድዋ ወደዚህ ያሉት እስከ መቀሌ ያሉትን ከተሞች እኮ የኤርትራ ጦር እኮ ነው ከኢትዮጵያ ወታደር ጋር በመተባበር ያዘ። ኤርትራን እንኳን አመስግኗታል። የመከላከያ ሰራዊት ልብሱን ጥሎ ሲሮጥ ልብሱን እየጣለ ማለት ነው። ልብሱን ጥሎ ኤርትራ ሲገባ ራቁቱን ማለት ነው። እንግዲህ ራቁቱን ሲገባ የኤርትራ ወታደር እኮ ነው ልብስ አልብሶ እንደገና እንዲዋጋ ያደረገው ማለት ነው። እና ኤርትራ ባትኖር እኛ በህይወት አንኖርም ብሎ እኮ አብይ እኮ ኤርትራን አመስግኗታል። አመስግኗል እኮ አሁን እንደዚህ ጠላት ሊያረጋቸው ማለት ነው። ስለዚህ የኤርትራ ወታደር ወያኔን ለመምጣት ኃይለኛ የሆነ ትብብር አድርጓል። ብዙ መስዋዕትነትም ከፍሏል ወያኔን ለመጣል ማለት ነው። ጸር ነው ለአፍሪካ ቀንድ አካባቢ ወያኔ ጸር ነው ብለው ሻዕቢያ ኢሳያስና አብይ ተባብረው ወያኔ ላይ የኤርትራ ወታደር ዘምቶ ገብቷል። በዛላምበሳ በኩል ማለት ነው። በዛላምበሳ በኩል አዲግራትን የያዘው የኤርትራ ወታደር ነው። እስከ ደጋሙስት የሚባል አለ ከአዲግራት ወደ መቀሌ ሲመጡ ማለት ነው። ይሄን ሁሉ የያዘው የኤርትራ ወታደር ነው። ስለዚህ እኛን ከከሌ ጋር ተባብር ከሰይጣን ጋርም ቢሆን ተባብረን አብይን እንጥለዋለን። በቃ ሃይማኖት የለሽ ሁልጊዜ ሻማ እያበራን እስከ መቼ ነው ጎበዝ ምን ዘልቀው? አብይ ዘር አይመርጥም፣ ሃይማኖት አይመርጥም። ሰው የሆነውን ሁሉ ያጠፋል በጅኒው ማለት ነው። አባይ ስብሐትን ላነሳው የቻልኩ በዚህ ምክንያት እኔ አባይ ስብሐት ጥሩ ሰው ነው እያልኩ አይደለም፣ ጥሩ ሰው ነው ብዬ አይደለም። ግን ሰው እንዴት እንዳየ አብይን እንዴት እንዳየው ይገርመኛል። እነ ሳረን ያስገደለ እኮ አብይ ነው። እነ አሳምነው ጽጌ የሞቱለት ማለት ነው። አንድ ጀነራል አብሮት ሞተ። ስለዚህ አብይ ለኢትዮጵያ አይሆንም መቼም ቢሆን ማለት ነው። አብይን ለማውረድ ከሰይጣን ጋር የሚሆን መተባበር መቻል አለብን። የሶማሌ ልጆች ድሬዳዋን የኔ ነው ብሏል እኮ ድሬዳዋን ሰምታችኋል አይደል? ታዲያ እስከ መቼ ነው? ተነሷ፣ ምን ታረጋላችሁ? ተነስ፣ ታጠቅ፣ ተዋጋ፣ አትፍራው፣ ተዋጋ፣ ተነስ። ሚስትህን አያከብር፣ እናትህን አያከብር፣ ሃይማኖትህን አያከብር፣ ዜግነትህን አያከብር። ይሄ እኮ በጣም ከባድ እኮ። ሰይጣን ቢገዛን እስከዚህ በላይ ምን ይመጣብናል? ሰው የተዘቀዘቀ እየተገደለ እየታረደ በእሳት እየተቃጠለ እሱ ቁጭ ብሎ ያቦካል። ይህን ሌባ አውርዱት ተጋግዛችሁ። ሁሌም ውጣ፣ ጫካ ግባ። በቃ ጫካ ግባና ታገል። ተቀምጠህ እስከ መቼ ነው የምታለቅስ? አልቅሰህ የሚመጣ ነገር የለም። ይህን ዝም ብሎ ህፃን ሮጦ ያልጠገበ ማረግ የለሽ የሆነ ፊናፊንታ ምን ነው? ወንድ አይሉት ሴት አይሉት ሁለት ጾታ ያለው ማለት ነው። አብይ እንደዛ ማንንም ሲያሻሽ የሚውል። ይህን ሰውዬ ደግሞ ምድር ማስገባት የወጣቱ ግዴታ ነው።